ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከባለፈው የሚቀጥለው የቀን 20 ትምህርታችንን ነው ይዤላችሁ መጥተው ማለት ነው። እንግዲህ የ30 ቀን ቻሌንጅ ከጀመርን ኦልሬዲ 20 ቀን ሞላን ማለት ነው። ዛሬ እንዴት በቀላል መንገድ በ30 ቀን ውስጥ ብቻ እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን ቻሌንጅ ጀምረናል ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ገበያ ላይ ልንጠቀማቸው የምንችላቸውን የተለመዱ የእንግሊዘኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። ጥያቄዎች አሉ። ከዛ ምን ብለን መመለስ እንዳለብን አብረን እናያለን ማለት ነው። እንደተለመደው ቪዲዮውን እስከ መጨረሻው ማየት እንዳይረሳ ማለት ነው። ኦኬ እንግዲህ መጀመሪያ እንዴት እናንብበው የሚለውን እናያለን። ከዛ ትርጉሙስ ምን ማለት ነው የሚለውን አንድ ባንድ እናያለን ማለት ነው። ምን ይላል? የመጀመሪያው ኤችኢን እንደምን ማንበብ ነው? እንደ ሄ፣ ኤልኦን ሎ፣ ሃሎ፣ ሲኤን ካ፣ ኤንን ን፣ ካን፣ አይን እንደ አይ ማንበብ፣ ኤችኢን እንደ ኸ፣ ኤልን እንደ ል፣ ፒን እንደ ፕ ማንበብ፣ ሄልፕ፣ ዋይ ኦዩን ዩ ብለን ማንበብ፣ ዩ። ሄሎ ካናይ ሄልፕ ዩ ምን ማለት ነው? ሰላም ምን ላግዝህ እችላለሁ ወይም ምን ላግዝህ እችላለሁ። ከዛ ምን ብለን እንጠይቅ እንችላለን? ገበያ ላይ ስለሆነ አይን እንደ አይ ማንበብ ነው። ዳብሊው እንደ ወ ማንበብ፣ ኤንን እንደ ን ማንበብ፣ ቲን እንደ ት ወንት፣ ቲኦን ቱ ብለን ማንበብ፣ ቢዩን እዚህ ጋር እንደ ባ ነው የምናነባት እንደ ባ፣ ዋይን እንደ ይ ማንበብ ባይ፣ ኤን እንደ ኤ፣ ዲን እንደ ድ፣ አርኤን እንደ ሬ፣ ኤስን እንደ ስ ስናነበው ድሬስ ሙሉን ስናነበው አይ ወንት ቱ ባይ ኤ ድሬስ ምን ማለት ነው? ቀሚስ መግዛት እፈልጋለሁ። እናንተ ደግሞ የምፈልጉትን ከፈለጋችሁ ሸርት ማለት ትችላላችሁ፣ ጃኬት የፈለጋችሁትን፣ ጫማም ከሆነ ጫማ በዚህ መልኩ መግለጽ ትችላላችሁ ማለት አይ ዋንት ቱ ባይ ብላችሁ ሹዝ ጃኬት እያላችሁ በዚህ መልኩ መግለጽ ትችላላችሁ ማለት ነው። ከዛ መልሳ እዚህኛው ደግሞ ምን ይላል? ደብሊው ኤች ኤን እንደምን ማንበብ ነው? እንደ ዋ፣ ቲን እንደ ት ዋት፣ ኤስ አይን ሳይ ብለን ማንበብ፣ ዜድ ኢን ዝ ብለን ማንበብ ሳይዝ፣ ዲኦን ዱ ብለን ማንበብ፣ ዋይ ኦዩን ባንድ ላይ ዩ፣ ከዛ ዳብሊው ኢን ዌ ብለን ማንበብ ዌ፣ አርን ር ብለን ማንበብ ዌር፣ ዋት ሳይዝ ዱ ዩ ዌር፣ ዋት ሳይዝ ዱ ዩ ዌር ምን ማለት ነው? መጠኑ ምንድን ነው የምትለብሰው? መጠኑ ሳይዝ ማለት መጠኑ ነው። ስለዚህ ሚዲየም ነው ላርጅ ነው ወይስ ስሞል ነው የሚለውን ለመጠየቅ ማለት ነው። ዋት ሳይዝ ዱ ዩ ዌር መጠኑ ምንድን ነው የምትለብሰው ብሎ ሊጠይቀን ይችላል። እንግዲህ ይሄ ሴለሩ ወይም ሻጩ ነው። ከዛ እኛ ምን ብለን እንመልስ እንችላለን? አይን እንደ አይ ማንበብ፣ ቲኤች አይን እንደ ቲ፣ ኤንን እንደ ን፣ ኬን እንደ ክ፣ ቲንክ አይ ቲንክ፣ ኤምኢን ሚ፣ ዲ አይን እንደ ዲ፣ ኤምን እንደ ም፣ ሚዲየም ብለን እናነባዋል። አይ ቲንክ ሚዲየም ምን ማለት ነው? መካከለኛ ሳይዝ ወይም ሚዲየም ሳይዝ ይሁንልኝ ብለን መግለጽ እንችላለን ማለት ነው። እንግዲህ ኦኬ ወደ ቀጣይ እንሂድ። ዳብሊው ኤች ኢን ባንድ ላይ ዋ፣ ቲን እንደ ት ዋት፣ ሲኦን ከ፣ ኤልኦን ለ፣ አርን እንደ ር፣ ከለር፣ ዲኦን ዱ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤል አይን እንደ ላይ ማንበብ ላይ፣ ኬኢን ክ ብለን ማንበብ ላይክ፣ ዋት ከለር ዱ ዩ ላይክ ምን ማለት ነው? ምን አይነት ቀለም ነው የምትፈልገው? ከለሩ ምንድን ነው የምትወደው ብለን ብሎ ሊጠይቀን ይችላል። ሻጩ ማለት ነው ሻጩ። ከዛ እኛ ደግሞ የምንፈልገውን ከለር መመለስ እንችላለን ማለት ነው። ስለዚህ ምን እንላለን እዚህ ጋር? ቲኤች አይን እንደዚህ ማንበብ፣ ቲኤች አይን በአንድ ላይ ዚ፣ ኤስን ስ ብለን ማንበብ ዚስ። ከዛ ኦ ኤን ኢን በአንድ ላይ ዋን፣ አይን እንደ አይ፣ ኤል አይን ላይ፣ ኬኢን እንደ ክ ላይክ፣ ቢን እንደ ብ፣ ኤልዩን እንደ ሉ። ከዛ ስናነበው ብሉ ብለን እናነባዋለን። ዚስ ዋን አይ ላይክ ብሉ ምን ማለት ነው? ይህኛው ሰማያዊ እወዳለሁ። አይ ላይክ ብሉ ማለት ሰማያዊ። ስለዚህ ሰማያዊ ይሁንልኝ ወይም ሰማያዊን እወዳለሁ ብለን መግለጽ እንችላለን ማለት ነው። ከዛ እዚህ ጋር እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ኮሜንት ሴክሽን ላይ አሳውቁኝ። ምን ይላል?
ኤችኤን እንደ ሀ ማንበብ፣ ዳብሊውን ው ሃው፣ ኤምዩን ማ፣ ሲኤችን ች ማች፣ አይኤስን ኢዝ፣ አይቲን ኢት ብለን ማንበብ ሃው ማች ኢዝ ኢት፣ ሃው ማች ኢዝ ኢት ስንት ምን ማለት ነው? እናንተ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ከዛ መልሱ ምን ይላል? ኢት ኢዝ ኦንሊ $200 ኢት ኢዝ ኦንሊ $200 ይላል። ምን ማለት ነው? እናንተ ኮሜንት ሴክሽን ላይ አሳውቁኝ። ወደ ቀጣይ እንለፍ። ምን ይላል ይሄኛው? ቲኤችኤን በአንድ ላይ ዛ ብለን ማንበብ፣ ቲን ት ብለን ማንበብ ዛት፣ አይኤስን ኢዝ ብለን ማንበብ፣ ኤን እንደ ኤ፣ ቢአይን እንደ ቢ፣ ቲን እንደ ት ቢት፣ ኢኤክስን ኤክስ ብለን ነው የምናነበው ኤክስ፣ ፒኢን እንደ ፐ፣ ኤንን እንደ ን፣ ኤስአይን እንደ ሲ፣ ቪኢን እንደ ብ ማንበብ ኤክስፔንሲቭ፣ ኤክስፔንሲቭ ዛት ኢዝ አ ቢት ኤክስፔንሲቭ ምን ማለት ነው? ትንሽ ተወዷል፣ ትንሽ ተወዷል ልንል እንችላለን። እንግዲህ ዋጋ ሲወደድብን ዚስ ቢግ ኤክስፔንሲቭ እንላለን። ትንሽ ተወዶብናል ብለን ለመግለጽ ስንፈልግ። ከዛ ሻጩ ምን ሊሆን ይችላል? ኤንኦን እንደ ኖ ማንበብ፣ አይቲኤስን ኢትዝ ብለን ማንበብ፣ ቪኢን እንደ ቬ፣ አርን እንደ ር፣ ዋይን እንደ ቬሪ ቬሪ። ከዛ ሲኤችኢን ባላይ ቺ ብለን ነው እናነበው። እዚህ ጋር ሁለት አናባቢ ስለሆኑ የመጀመሪያውን ኢ ነው የምናነበው። ሁሌም ነግራችኋለሁ። ስለዚህ የመጀመሪያ ሁለት አናባቢዎች ባንድ ላይ ሲመጡባችሁ የመጀመሪያውን ብቻ እንደምታነቡት መያዝ ነው። ስለዚህ ሲኤችኤን ቺ ብለን አነበብን፣ ኤን አናነብን፣ ፒን እንደ ፕ ማንበብ ቺፕ ብለን እናነባለን፣ ወይም ቺፐር። ኖ ኢት ኢዝ ቬሪ ቺፕ፣ ኖ ኢት ኢዝ ቬሪ ቺፕ ምን ማለት ነው? አይ በጣም ቅናሽ ነው፣ ርካሽ ነው ብለን መመለስ እንችላለን ማለት ነው። ያ ኤስ ምን ይላል? ሲኤን እንደ ከ፣ ኤንን እንደ ን፣ ከን፣ አይን እንደ አይ፣ ጂኤን እንደ ጌ፣ ቲን እንደ ት ጌት ጌት፣ ዲአይን እንደ ዲ፣ ኤስን እንደ ስ፣ ሲኦን እንደ ካ፣ ኤንን እንደ ን፣ ቲን እንደ ት ዲስካውንት ዲስካውንት። ካናይ ጌት ዲስካውንት፣ ካናይ ጌት ዲስካውንት ምን ማለት ነው? ቅናሽ ማግኘት እችላለሁ፣ ቅናሽ ማግኘት እችላለሁ። ይህ ሻጩን ገዡ ነው ቅናሽ ማግኘት እችላለሁ የሚለው። ከዛ ሻጩ ደግሞ ምን ሊለን ይችላል? የስ ዳብሊውን ዊ ብለን ማንበብ፣ ኤችኤን እንደ ሀ፣ ቪኤን ቭ ሃቭ። ከዛ 10%፣ ዲአይን አሁንም ዲ ብለን ማንበብ፣ ኤስን እንደ ስ፣ ሲኦን እንደ ካ፣ ኤንን እንደ ን፣ ቲን እንደ ት ማንበብ። ስናነበው ዲስካውንት፣ ሙሉ ስናነበው የስ ዊ ሃቭ 10% ዲስካውንት ምን ማለት ነው? አዎ 10% ቅናሽ አለን ብለን ልንመልስ እንችላለን ማለት ነው። ያ ይኸኛውስ ምን ይላል? አሁንም ዳብሊው ኦ ዩን በአንድ ላይ ው ብለን ነው የምናነበው። ኤልን አናነብም፣ ዲን እንደ ድ ማንበብ ነው ውድ ውድ። ዋይ ኦ ዩን ዩ ብለን ማንበብ፣ ኤል አይን ላይ፣ ኬኤን ክ ብለን ማንበብ ላይክ፣ ቲኦ ቱ ብለን ማንበብ፣ ቲን እንደ ት፣ አርን እንደ ር፣ ዋይን እንደ ይ ማንበብ ትራይ፣ አይቲን ኤት ብለን ማንበብ። ውድ ዩ ላይክ ቱ ትራይ ኢት፣ ውድ ዩ ላይክ ቱ ትራይ ኢት ምን ማለት ነው? መለካት ወይም መሞከር ትፈልጋለህ? ሻጩ ነው ልብስህን ቸክ ለማድረግ መሞከር ወይም መለካት ትችላለህ ሊለን ይችላል። ከዛ ምን ብለን መለስ እንችላለን? የስ የስ ዳብሊው ኤች ኢን በአንድ ላይ ዌር ብለን ማንበብ፣ አርኢን ር ብለን ማንበብ ዌር፣ አይኤስን ኢዝ ብለን ማንበብ። ከዛ ሲኤችኤን ቼ ብለን ማንበብ፣ ኤንን እንደ ን፣ ጂ አይን እንደ ጂ፣ ኤንን እንደ ን፣ ጊን እንደ ግ ማንበብ ጂን እንደ ግ። ቼንጂንግ ከዚህ ጋር ቦታ አንሶኝ ነው። ሩም ብላችሁ ጨምሩበት። ሩም ማለት ክፍል። የስ ዌር ኢዝ ቼንጂንግ ሩም የት ነው? የመቀየሪያ ክፍል፣ የልብስ መቀየሪያ ክፍል ማለት ነው። ቼክ ለማድረግ ብለን መመለስ እንችላለን ማለት ነው። ኦኬ ይሄ ደግሞ እናንተ የምትመልሱት ጥያቄ ነው። ኮሜንት ሴክሽን ላይ ያሳውቁኝ ማለት ነው። ምን ይላል? ሃው ኢዝ ዘ ሸርት፣ ሃው ኢዝ ዘ ሸርት ምን ማለት ነው? ኮሜንት ሴክሽን ላይ። ከዛ መልሳችን ደግሞ ኢትስ ሉክስ ናይስ ይላል። ኢትስ ሉክስ ናይስ ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ ጠብቃለሁ ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው እንደነገርኳችሁ ከቀን አንድ ጀምራችሁ ሙሉውን የለቀቅናቸውን ቪዲዮዎች በደንብ ማየትና መከታተል ነው ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ